ከዛ በዚህ አጋጣሚ ነው የተዋወቅነው። በቃ ጥሩ ባህሪ ያለው እስከማውቀው ድረስ ታወቅ። እሱ በእርግጥ የማግባት ምንም አላማ አልነበረው። ሴት ናት ቤት የምትይዘው፣ ሴት ናት ጎበዝ የምትሆነው ሲባል በቃ እኔን የላጤ ህይወት ይቅርብኝ ብዬ ማለት ነው ብዙ ነገር አርጌ ከመንገድ እሱን አንስቼ ማለት ነው። ተከራይቶ እንኳን የመኖር አቅሙን እየሰራ መንግስት ሰራተኛ ነው። ባይዘው ሳይኮሎጂ ተማሪ ነው፣ ፖሊስ ነው የአዲስ አበባ ማለት ነው። እና በጣም በቃ ላስተካክል ሞከርኩ፣ ታገልኩ፣ አስተካከልኩም በቃ በተወሰነ ማለት ነው። እኔ በጣም በመከራ ያደግኩ ልጅ ነኝና በቃ ከዚህ ህይወት ይሄ ይሻላል፣ ከዚህ ህይወት ይሄ ይሻላል እያልኩ የምታገል ሰው ነኝ። ሳልሰራ የማድርበት ቀን የለም ማለት ነው። ጥሬ ግሬ ነው የምኖረው። እና አሁን በቃ ቃጥኝ 7 አመት ማለት ነው። ሱስም አለበት፣ ይመታኛል በጣም ማለት ነው። በጣም ይመታኛል። ከእጆቹ ስር ማምለጥ አልችልም። ሰዎች እንኳን ሊያድኑኝ ሲመጡ ማለት ነው በር ዘግቶ ትንሽ ኮሽታ አለባት ዞር በሉ ምናምን እያለ ነው የሚያባርራቸው እና መዳን አልቻልኩም። እና በጣም እየተመታሁ አድሬ ጠዋት ስራ ሄዳለሁ። ራሴን ደብቄ ለመኖር ሁሉ ታገላለሁ ታውቃለህ። ከዛ ልጆቼ ፊት ደግሞ የሚመታኝ በጣም ማዝነው ልጆቼ ፊት ሲመታኝ ነው። እና እሱ ፖሊስ ስለሆነ ማለት ነው ማንም ሰው አይረዳኝም። እሱ ሰው ፊት በጣም ጥሩ ነው፣ በጣም ጥሩ ነው። በቃ ማንም ሰው ሊያውቅ አይችልም የኔን ችግር ማለት ነው። ሽማግሌ ማመጣው ቤተሰቦች ለራስሽ ያገባሽ አንቺ ነሽ እያሉ ሊረዱኝ አይፈልጉም። ባልና ሚስት መሀል አንገባም ይላል ሰው። እኔ ሁሌም ማስበው ቤንዚን የተጨመረችባት ልጅ ነው ማስበው። እና አሁን ባለፈው አንዱ አለም ጎሳ ራሱ ሚስቱን ያጣው ነው ማስበው ማለት ነው። በቃ ከእጁ ስር ማምለጥ አልችልም ከያዘኝ። ከዛ አሁን ተደብቄ ማለት ነው ከሀገር ወጣሁ። ልጆቼን እንትዬ ልጆቼን እኔ አንድ ቀን ከልጆቼ ትንፋሽ ላይ ተለይቼ መኖር የማልፈልግ ሰው ነበርኩኝ። በቃ እዛው ታግዬ ባሳድጋቸው አገኝ ነበር ታውቃለህ። ተራሩጬ እሰራለሁ። ምንም ማልሰራው ነገር አልነበረም። ግን አላኖራለኝ። ስራይ ቦታ እየመጣ ሰው ይረብሻል። ሁሉ ቦታ እየሄደ ሰው ይረብሻል። አሁን እንኳን እኔ ትንሽ እንኳን ክብር ያለኝ ሰው ጋር እየሄደ ካላመጣችኋት እና አገር ጉድ እያለ ይበጠብጣል። ልጆቼን እየደወለ ይረብሻቸዋል። የልጆቼን ሳይኮ በጣም አቆሸሸብኝ ማለት ነው። እና ምን ማድረግ አለብኝ? አትኖሪያትም ይለኛል ማለት ነው። አገር ውስጥ ራሱ ችግር የለውም እኔ ብዬ ወጣሁኝ። ለልጆቼ አሁን የሚሰጣቸው ቦታ በቃ በጣም ነው ባዝ ነው። ምን ባረግ ነው እኔ ከራሴ የማርቀው? በጣም ግራ ገብቶኛል። አሁን ቢያርጉልኝ በቃ ምንም ነገር ሊያደርግልኝ አልቻለም። እኔ የገባሁበት ነገር ነው ለዚያ በቃኝ እላለሁ ታውቃለህ። ግን እኔ ምን ማድረግ አለብኝ? ልጆቼን በሰላም ምድር ማሳደግ እና በጣም ነው ማደንቅ። ስታገቢው ቤተሰብ ሳይፈቅድ ነው ያገባሽው? ቤተሰብ ምንም አያውቅም። እኔ እንዲሁ አምኜ ብዙ ጊዜ አይቼው ምናምን በቃ ከዚህ ህይወቴ ይሻላል ብዬ ነው የገባሁበት። እንደውም እሱ አይፈልግም። እኔ ነኝ የገፋፋሁት ታውቃለህ። እኔ ነኝ ትዳር ይሻላል በሚለው ገብቼ የገፋፋሁት። የስራዬን ያገኘው ነው የሚመስለኝ። እና ወለድኩ። ከወለድኩ በኋላ ልጆቼን በጣም ነው ማዝነው። በእርግጥ ልጆቼን እናቴ ጋር ነው የወሰድኩት። እናቴ ጥሩ ላይፍ ባይኖራት ሰርቼ እልካለሁ በሚለው ማለት ነው። ግን እዛ እያቆሸሸብኝ ልጆቹን እየደወለ ይረብሻቸዋል። እየሰከረ የሆነ ነገር ይላቸዋል። ልጆቼ ቀንና ማታ ያለቅሳሉ። በጣም ነው የተሰበርኩት ማለት ነው። ይህን ሳስብ ምን ማድረግ አለብኝ? ካላናገረችኝ ይላል ታውቃለህ። እሷ በህይወቴ ካለች መቼም ቢሆን ሰላም አይኖራትም። መቼም ቢሆን ህይወት የለም። የትዳር መሰረት ጭቅጭቅ ነው ብሎ የሚያምን ሰው ታውቃለህ። እንደዚህ ነው በቃ። ጋብቻችሁ ህጋዊ ነው ወይስ እንደው ዝም ብላችሁ መኖር ይጀምራል? አዎ ሸሪዓ ፍርድ ቤት ነው የደን የተጋባው ነው ኮልፌ
አይዞሽ አይዞሽ፣ እስቲ ተረጋጊና አዳምጪኝ። እስቲ ሚዩት አድርጊና አዳምጪኝ እሺ። አሁን ፖሊስ ስለሆነ ምናምን የምትይውን ነገር አቆሚ እሺ። አዎ ያስፈራራኛል በጣም። እሺ ቆይ ሚዩት አድርጊ፣ ተረጋጊ እሺ። መፍትሄ የሌለው ችግር የለም። አሁን አንቺ እንደዚህ መሆንሽ ነው ለሱ የሚጠቅመው። ምክንያቱም እንደዚህ ፈሪ ሆነሽ የምታለቅሺ ሰው ሆነሽ ምናምን በጣም ደካማ ሆነሽ ስለሚያቅሽ ነው የሚጫወትብሽ። ፖሊስ ሆነ ፖሊስ እኮ እንደ ማንኛውም የተከበረ ሙያ ነው። ገብቶሻል? አስከባሪ ነው ሙያው። ገብቶሻል? የተከበረ ሙያ ግን ፖሊስ ስለሆነ እሱ እንደፈለገ መሆን አለበት። እንደውም ፖሊስ የሆነ ሰው ላይ ህጉ ትንሽ ጠንከር ይላል። ህግ አስከባሪ ሆኖ ህግ የሚጥስ ከሆነ የትም ሀገር ነው የምልሽ፣ ህግ አስከባሪ ሆኖ ህግ ከጣሰ እንደውም ህጉን እያወቀ ሆን ብሎ ነው ያደረገው። እንደውም ይከራል ጉዳዩ እሱ ላይ። ችግሩ ደፍሮ ያንን ቃታ ማን ይስባል ነው። ሴቶቹ ትፈራላችሁ ጥቃት ሲደርስባችሁ። ገብቶሻል? ሙያውን እንደ ማጥቂያ የሚጠቀም ሰው እንደውም አደገኛ ነው። ምን በጣም አደገኛ። ስለዚህ አንቺ ማልቀስ ሳይሆን ያለብሽ ጉዳዩን ይህንን ጉዳይ ወደ ህግ ነው መውሰድ ያለብሽ። ራስሽን ማስከበር አለብሽ። ቆፍጠን ነው ማለት ያለብሽ። እንደዚህ የምትኖሪው አንድ ህይወት ነው። እንዲህ ሆነሽ ብትኖሪ ፈርተሽም ብትኖሪ ያው ኑሮ ነው። አንዴ ነፍስና ስጋዬ ከተለያየ በኋላ ለምትቀር ዓለም ተጨናንቄ ፈርቼ ምናምን አልኖርም። ፋይት ማድረግ ያለብኝ ነገር ካለ ፋይት አደርጋለሁ። ስለዚህ አንቺ ማልቀስ ሳይሆን ያለብሽ አሁን ሙያ በልብ ነው። አትመላለሽ። ልጆችሽ እናትሽ ጋር ነው አይደል ያሉት? ችግር የለም ሴፍ ናቸው። እንደው እዚህ ሰው እጅ ላይ ቢሆኑስ? እየጠጣ ምን እያለ እየመጣ ልጆቹን በስነ ስርዓቱ አያስተዳድርም፣ አያሳድግም። ልጆቹን እየደወለ ይለብሻቸዋል። ኦኬ እቺን ቻል አድርገት፣ ወጥ አድርገት፣ ችግር የለም ቀን ያልፋል። ስራ አድርገሽ ወደ ሀገርሽ ሂጂ። ከዛ ከምትኖሪበት አካባቢ ለቀሽ ውጪ። ገብቶሻል? ለቀሽ ውጪ። ይሄ ዛቻ ማስፈራሪያ እንደዚህ ያደርጋለሁ ካለ ቀጥታ ሄደሽ ጠበቃ ቀጥረሽ እመኚ፣ በዚህ በድፍረት መንገድ ሂጂ። ግድ የለሽ ልክ ታስገቢዋለሽ። ጠበቃ ይዘሽ ማስረጃ ይዘሽ እየደበደበሽን የሚዝትብሽን ያውን ፖሊስ ሆኖ በጣም ከባድ ነው። የኔ እናት ይኸው እዚህ ውስጥ አሁን ብዙ የህግ ባለሙያዎች ይኖራሉ የሚሰሙ ብዙ ጠበቃ የሚሆኑ ፖሊስ የሚሆኑ ምናምን ብዙ ሰው ስለሚከታተል የምነግርሽ ዝም ብዬ አይደል። እሱ ህግ አስከባሪ ህግ አክባሪ መሆን እያለበት ሙያውን ተጠቅሞ አንቺን ለማስፈራራት፣ ለመዛት፣ ለመደብደብ የሚጠቀምበት ከሆነ እሱ ላይ ጉዳዩ ይከብዳል። ገብቶሻል? ፍርድ ቤት ነው የሚዳኝሽ። ሰላም አንቺ የደረሽበት አካባቢ እንዳይደርስ ሆኖ ህግ ይወጣበታል። ገብቶሻል? አንቺ ያለሽበት የሆነ ቀጠና ድረስ የሆነ ኪሎ ሜትር ድረስ ሁላ እንዳይገኝ እዛ አካባቢ ከታየ ሁላ ይባላል። ስለማቅ ነው እንደዛ የተደረገ ሰው እንዲህ አለው ብሎ ሚዝት የሚደባደብ ምናምን። እሷ ያለችበት የምትኖርበት የሆነ ኪሎ ሜትር አካባቢ ራሱ ከታየህ ነው እዛ አካባቢ ከተገኘ ሰው ራሱ ከጠቆመበት ምናምን እዚህ ታይቷል ከተባለ ችግር ውስጥ ነው የሚገባው። ማስከበር ትችላለሽ ራስሽን፣ አትፍሪ። ሚማታ ከእጁ አላመልጥም። የሚደበድብሽ አንድ ቀን እኮ ማድረግ አልነበረብሽም ያን። ስለዚህ አሁን ስትሄጂ ምንድነው የምታረጊው? ሄደሽ የህግ ባለሙያ ጋር ጠበቃ ትይዢና ጉዳዩን ፋይል ከፍተሽ ፖሊስ ጣቢያ ሄደሽ ክስ ትመሰረቻለሽ። ያደረሰብሽን ነገር በሙሉ አያይዘሽ ከዛ ህግ ይዳኛችኋል። ትከበሪያለሽ። ልጆችሽን በስነ ስርዓት ታኖሪያለሽ። ከዛ አካባቢ ወጥተሽ ለቀሽ ሌላም ከተማ ይሁን ምናምን ሄደሽ ልጆችሽን ይዘሽ ንግድም ስሪ ምንም ስሪ፣ አንገትሽን ደፍተሽ ማንም የት እንዳለሽ ሳያውቅ ልጆችሽን እያስተማርሽ ሰላም ያለው እንቅልፍ የምትተኝበት ቀን ይመጣል። እሺ? እና በቃ የሚባል ነገር አለ። ተስፋ እንዳትቆርጪ ባባ። እጅሽ ላይ ያሉ ማስረጃዎችን ደግሞ አስቀምጫቸው። እሺ? ይጠቅሙሻል። እሺ? አይዞሽ። አሁን እንዳትበጠበጪ ምን አድርጊ መሰለሽ? እንዳትበጠበጪ እሱ አንቺ ጋር የሚደውልበትን መንገድ ቆርጠሽ ጣይ።
ከቻልሽ ሲም ካርድሽን ቀይሪ ለተወሰነ ጊዜ እስክትድኝ ድረስ። ይሄ አይምሮሽ ብጥብጥ የሚለው ነገር መሬት ይዞ ኳስ በመሬት ማሰብ ለመፍትሄ ሐሳብ ማምጣት የሚችል የተረጋጋ አይምሮ ላይ እስክትሆኚ ድረስ አሁን አታውሪ፣ ከሱ የሚመጣ ነገር አትስሚ። ለተወሰነ ጊዜ ምንም ከሱ ጋር የሆነ ነገር አትስሚ። እሺ ራቂ። ልጆችሽን ብቻ በአንድ ስልክ ጥሪ አግኛቸው ሲናፍቁሽ። ከዛ የተወሰነ ጊዜ ተረጋጊና ውስጥሽ ይጠንክር። እሺ አልተረጋጋሽም አሁን ራሱ። እሺ አይዞሽ። እንግዲህ እየሰማችሁ ነው አይደል? የምትሞዳሞዱ ሰው አሁን ቅድም መታ ፌስቡክ ላይ ያስብልኛል፣ ይራራልኛል፣ እንትን ይጸልይልኛል፣ አንዳንዴም ይመክረኛል እና ጨርሻለሁ። በጣም ምርጥ ሰው ነው፣ ቤተሰቡንም አስተዋውቆኛል አለች። ሰማሽ አይደል? ሰው ጭምብሉን ይወልቀው እንደዚህ ነው። ይሄ ልጅ አሁን በጣም ጥሩ የነበረ ምናምን ከችግር ውስጥ አውጥቼው ምናምን አለች እሷ። ከሞ ካልገደልኩሽ ምን ባረገች? እንዲህ ሰው ተነጋግሮ ቁጭ ብሎ ይፈታል ችግሩ። ካልፈታው ቴንክ ዩ ሶ ማች በቃ በመንገድሽ ትባባላለህ። እንዲህ በዱላ ማንሳት እንኳን አንቺን ቀርቶ ይኸውልሽ፣ አሁን እኮ ህጉን ሰው ይጠብቀዋል አይጠብቀውም ሌላ ጉዳይ ነው። እንኳን አንቺን ቀርቶ በህጉ መሰረት አንድ ፖሊስ ወንጀለኛን እንኳን መምታት አይችልም። ያው የፖሊስ ዱላ አርፎበት የሚያቅሰው እንግዲህ ይሄ ቀልድ ይመስለዋል። ግን ያው ተገብረዋል አይተገብረዋል፣ ግን መምታት ግን አይችልም። ወንጀለኛን እንኳን ሚስቱ የልጆቹን እናት። ሄሎ አሌክስ፣ ጤና ይስጥልኝ። ኔትወርክ እኮ ነው የጣለኝ። ሰላም ነው? ሰላም ነን። እንኳን ቅድም ገብተሽ ነበር? አዎ ገብቼ እኮ ነው ሸበካ የጣለኝ። እሺ ምን እንታዘዝ? እና እኔ ለለከ የምፈልገው በኋላ ይቀመጥልኝ ለሌላ ጊዜ። አሁን ምስጋና ብቻ ነው የምፈልገው እና